ግን አንደኛው እህታችን ስትጠይቅ ምናለች ይቅርታን በተመለከተ ስትናገር ነበርና እኛ ተሳስተን ሳናቀው አጥፍተን ሰዎችን እንደበደሉን ብቻ መናገሩ እያለች ትል ነበርና እኔ እንደሱ አይነት ስሜት አይደለም ያለኝ። በእርግጥ ተበድዬ ነበር። የተበደልኩት በደል በጣም ከፍተኛ ነበር በወንድሜና በእህቴ ምክንያትና በቤት ውርስ ምክንያት ነው ነገሩ የመጣው። ረጅም ነው ታሪኩ፣ እዛ ውስጥ አልገባም። ግን ያ ነገር ህይወቴን አስከፍሎኝ ነበር ማለት ራሴን እስከ ሞት ድረስ የሚያደርስ ነበረ ነገሩ ማለት ራሴን ለማጥፋት እስከ መሄድ ድረስ ነበር የሄድኩት። ግን ጌታ ምህረት አድርጎልኝ በህይወት አለው ዛሬ ማለት ነውና ግን ከብዙ ትግል በኋላ ከብዙ እንባ በኋላ በጣም ብዙ ከተጎዳው ብዙ ከታመምኩ በኋላ ረጅም ነው ታሪኩ ምህረት አድርጌያለሁ። ምስክርነት መመስከር ነበረብኝ። አንድ መንፈስ ቅዱስ ቅርብ ጊዜ አንድ 3 ወር ወይም 4 ወር ቢሆነው ነው በጣም በመሰክር ከዚህ ነገር ነፃ እንደምሆን። ምክንያቱም በጥላቻ ተሞልቼ ነበር ማለት ቂም ነበረ ውስጤ። ሁሌ ሳስባቸው ጥላቻ ነው የሚሰማኝ። ለምን ከነሱ ተፈጠርኩ፣ ለምን ወንድምና እህት ሆኑ እል ነበር። በጣም ሰቃይ ነበርና ስለዚህ ከዛ ውስጥ ለመውጣት ምህረት ማድረግ ነበረብኝ። መጀመሪያ ቤቴ ከእግዚአብሔር ጋር ነው ነገሬን ያስተካከልኩት። በጣም ጸለይኩ። ጌታ በቃ ምህረት አድርጌላችኋለሁ፣ ትቼዋለሁ፣ በቃ ምሬያችኋለሁ፣ ረስቼዋለሁ እያልኩ በጣም በብዙ እንባ ለጌታ ነገርኩት። ከዛ በኋላ ደግሞ አንድ የጸሎት ግሩፕ አለ። እዛ ግሩፕ ላይ መሰከርኩ ማለት ነው እና ስመሰክር ዛሬ በቃ የመጨረሻዬ ነው፣ ከዚህ በኋላ አላስብም፣ ወደ አእምሮዬም አይመጣም፣ ደግሜም አልናገረውም ብዬ ተናግሬ ጌታ ያደረገልኝን ጌታ እንዴት እንዳስመለጠኝ ከሞት እነሱም ያደረጉኝን ኤቭሪቲንግ ተናገርኩ ማለት ነው። ወደ 1 ሰዓት የፈጀ ምስክርነት ሰጠው ዩቲዩብ ላይ ያለና እንደዛ ተናገርኩ። ከዛ ሰላም ሆንኩ ማለት ነው። ውስጤ እንቅልፍ ራሱ በደንብ አልነበረኝም። እንቅልፍ ሁሉ መተኛት ቻልኩኝ። ግን አንዳንዴ አሁን ፓስተር ምጠይቅህ አንዳንድ ጊዜ ይመጣብኛል። ልክ እንደ ሙቪ ነው ነገሩን ማየው። ያደረጉኝ ነገር ይመጣብኛልና አስታውሰውና እታመማለሁ ማለት በቃ ውስጤ ያዝናል፣ ይከፋኛል፣ አለቅሳለሁ። ግን ለምን እላለሁ አሁንም ማለት ነው ለምንና ምህረት አድርጌላችኋለሁ። ምን ነበር ቢሞቱ እንኳን እንባ እኔ ቆሜ መቅበር አልችልም እል ነበር። ግን ያን ነገር ትቻለሁ። እንደሱ አይደለሁም አሁን። ግን አሁን አይናፍቁኝም ማለት የድሮ ፍቅሬ ይሄ ድሮ ወዳችሁ የነበረው ሳሳላችሁ የነበረው ነገር ምናምን አሁን የለም። ምንም አይመስለኝም። አይደውሉም፣ እኔም አልደውልም፣ ምንም ትዝ አይሉኝም። ትዝ የሚለኝ ያደረጉት ነገር ምናምን ነውና ይመጣብኛልና ከዚህ እንዴት ነው መዳን የሚችለው? ምን ላድርግ? በጣም ተሰቃየሁ፣ በእውነት በጣም ተሰቃየሁ። ይህን ነው መጠየቅ። ያ እግዚአብሔር ይባርክሽ። ለመጠየቅም ፈቃደኛ መሆንሽ ፈውስሽን ነው እንደምትፈልጊ ያሳየን ማለት ነው። ይኸውላችሁ እኔ 3 ነገር፣ አንደኛው የመጀመሪያው ነገር አንዳንዴ በጣም ስንጎዳ ይቅርታ ብቻ ሳይሆን ዴሊቨረንስ ሊያስፈልገን ይችላል። ይህን ላሳስባችሁ እወዳለሁ። በጣም መራር የሆነ ጉዳት ውስጥ ስንገባ እንቅልፍ እስከ ማጣት በጣም እስከሚጨንቀን በጣም ራስን አጥፋ ወይ እነሱን አጥፋ ቅድም ያለቻቸው ሳይኖች በጣም ሲመጡ ፔኑ ከፊዚካል ወጥቶ ስፒሪቹዋል ሆኗል ማለት ነው። ስፒሪቹዋል ሆኗል። ለምሳሌ ሰውየውን ስታስቡት ያለባችኋል፣ ትቆጣላችሁ፣ ኮንትሮል ማድረግ ያቅታችኋል ማለት ነው።
ኦኬ ከዛ በኋላ የእግዚአብሔር ቃል ይመጣና ኮንቪንስ ያደርጋቸዋል። ልባቸው ነው በነገራችን ላይ የሚያሳምነው። እስከዛ ይቅር ብየዋለሁ ትሉና ከኢነሚው ጋር አልታገልም ዴሊቨር አልሆንም ማለት ነው። ዴሊቨረንስ እና ከእንደገና ፎርጊቭ ማድረግ ይለያያል። ከዛ በኋላ ደግሞ ሂሊንግ ፕሮሰስ ደግሞ ይለያያል። ለምሳሌ አንድ ሰው በኢንስተንትሊ ይቅር ብሎ ሲል ኮምፕሊትሊ ምን ብሏል ማለት ይቅርታ ኢነሰንት ነው ይቅር ማለት ማለት ነው። ፔኑ ግን ታይም ይፈልጋል፣ ሊቆይ ይችላል። ልክ ምን ማለት ነው ትረስቲንግ ምንድነው ከነሱ ጋር አይጎዱኝም ብሎ አምኖ ለመቀጠል ዘመናት ሊቀጥል ይችላል ይሄዳል ማለት ነው። ግን በዚህ መካከል ያችን አስታኮ የገባ ጠላት ይኖራል። አንዳንዴ የቁጣ የንዴት ኮንትሮል ሲያደርጋችሁ ምንድነው ማድረግ ያለበት ሲባል የዴሊቨረንስ ጸሎት መጸለይ ያለበት ማለት ነው። ሰልፍ ዴሊቨረንስ አለ። እንዲሁም ደግሞ አገልጋዮች ብዙ ጊዜ ከይቅርታ ጋር የምናገረው ነገር ምንድነው አሁን ብዙ ጊዜ ቸርች ላይ የሚጸለዩ ጸሎት ለምሳሌ ዴሊቨረንስ ጸሎት ብለን ስንል ከካራክተር ጋር የሚገናኝ አይመስለንም። የሚመስለን ምንድነው የጭንቀት ምናምን ያለ አይደለ በቃ የምናገናኛቸው ነገሮች ከካራክተራችንን ዲፎልት እንደሚያደርጉን አይገባንም። ለምሳሌ ልንገራቸው። ኢየሱስ የዲዳ መንፈስን አስወጣው። ኢየሱስ የድካም መንፈስን አስወጣው። ሰውየው ደካማ አልነበረም ማለት ነው። መንፈሱን ደካ አጎበጣት ይላል የድካም መንፈስ። ኢየሱስ መንፈሱን ሲያወጣው ሴትይቷ ቆማለች። ስፒሪቱ ሲገባ ገብቶ ሴትይቷን ነው ደካማ የሚያደርግ። አንገር ስፒሪት ሲገባ ሴትይቷ ጤነኛዋን ወደ አንገር ይለውጣል። ቅድም ግራውንድ ይዛል ያልኳችሁ ነገር ማለት ነው። በጣም ልክ የሌለው ቁጣ፣ ልክ የሌለው ሐዘን፣ ልክ የሌለው የሆነ መራርነት ሲመጣ ግራውንድ ጠላት ያደርገዋል ማለት ነው፣ ይጠቀማል። ስለዚህ እህቴ ሁለት ነገር ነው የምናገረው። አንደኛ በዚህ አቅጣጫ በጌታ በኢየሱስ ስም ነፃ መውጣት አለብኝ ብለን መጸለይ መቻል አለብን ማለት ነው። ምክንያቱም አሁን ያልሽ ወደ ለቅሶ ወደ ስብራት ካመጣ there is enemy ማለት ነው። ዴሊቨረንስ ያስፈልጋል። ሁለተኛው ነገር ልንገራችሁ። ሁለተኛው ነገር ደግሞ መንፈሳዊ ዓለም ላይ ነፃ ካልወጣችሁ ፊዚካል ዓለም ላይ ነፃ ልትወጡ አትችሉም። የተጠቃው የነፍሳችሁ ፓርት ስለሆነ ውስጣችሁ ስለተጠቃ እንዴት ነው ያንን የምናደርገው? የማያቋርጥ ጸሎት ለሰዎቹ መጸለይ መቻል፣ ፕራክቲካል የሆነ ነገር መደረግ አለበት። መንፈሳዊ ዓለም ላይ ዊን ለማድረግ ለሰውየው ለዛ ለጎዳን ሰው ሳናቋርጥ መጸለይ መቻል አለበት ማለት ነው። ያማል የመጀመሪያ ጊዜ we have to say I forgive him ብቻ ሳይሆን ለሰውየው ጸልዩለት። የማያቋርጥ ጸሎት ዲስኮኔክት በመራርነት ዲስኮኔክት ታደርጉና በፍቅር ኮኔክት ማድረግ ትጀምራላችሁ ወደ ህይወታችሁ። በጣም ከባድ ስለሆነ እኔ አንድ ሰው 18 ዓመት ፈጅቶብኛል ይቅርታ አለ ማለት ይቅርታውን እኮ ብየዋለሁ አይ ፎርጊቭ ብዬ ለረሳው አልቻልኩም። ስለዚህ ምን ማድረግ ነበረብኝ? የማያቋርጥ ጸሎት ለሰውየው ማድረግ ነበረብኝ። እየለቀቀኝ 18 years ማለት ነው። he gets time ጥላቻ እኮ የለኝም፣ ግን በፍጹም ልቤ ሊከፈት አልቻለም። ስለዚህ ሳላቋርጥ ለሰውየው መጸለይ ነበረብኝ። ሌላው ያደረኩትን ነገር ጊፍት ሰጥ ነበረ ለሰውየው አያውቅም። ስጦታ ልክለታለሁ፣ አብሬው በላለሁ እያንጨረጨሬማ። ምክንያቱም ይህ የጎዳኝን ጉዳት ያንን ሪዚስት ማድረግ አልቻልኩም። ይሄ ልክ አንድ በሽታ ወደ ካንሰር እንደሚለወጥ ሁሉ በቆየ ቁጥር ውስጤ ጨለማ የሆነ እንደሚመጣ እያየሁት ነበር። ምክንያቱም ሰውየው በህይወት እንዲኖር አልፈቅድም ነበር። ከኔ ጋር ናቸው። So what we have to do now ምንድነው ማድረግ ያለብን? እንደዚህ አለቀ ሲላችሁ የመጀመሪያው ሰልፍ ዴሊቨረንስ። በፍጹም ከህይወታችሁ ማንኛውም የጥላቻ መንፈስ ህይወት የለቀውጣ ወንድሜን ይቅር ብየዋለሁ እያለ ነፃ መውጣት መቻል አለብን። በጌታ በኢየሱስ ስም ከነፍሴ ላይ ማንኛውም ጥላቻን ዲስኮኔክት አድርጋለሁ፣ ወንድሜን ወደዋለሁ ወይም እህቴን ወደዋለሁ እያለን ዲክሌር። ይህንን አንድ ጊዜ አይደለም፣ የማያቋርጥ ጸሎት ለሰውየው ውስጥ መግባት አለብን።
ያ ነው። ሌላው ደግሞ ሪፕሌስመንት ማድረግ መቻል አለብን። ስጦታዎችን መላክ። አንድ የተፈጠረ በጣም ትልቅ ነገር ልንገራቸው። ጅቡቲ ውስጥ እያገለገልኩኝ እያለ በማገለግልበት ሰዓት ስለ ፎርጊቭነስ ነው ማስተምረው እና ፎርጊቭነስ አስተምሬ የትንቢት መንፈስ ነበረና አዋጅ እያወጅን አንዲት ሴት ታስራየሁኝ ማለት ነው። በመንፈሴ ሄጄ ጌታ ምን አለኝ? አባቷን ይቅር እንድትል ንገራት አለኝ። ከዛ ሄጄ ሄይ አባቴ ዋጥ አለች። የእውነቴ ነው የምላችሁ አባቴ አልለው ማለት ጉባኤ ፊት ነው። 40 ቀን ጾም ጸሎት ይዘን ከባድ እግዚአብሔር ልሆናለ። ከዛ ስሙኝ። ከዛ በኋላ ምን እንደተፈጠረ ገባኝ። ወዲያው ብቻዋን ወደ ኮርነር ወሰድኳት። 40 ምናምን ዓመት ትዳር አላገባችው። ስሙኝ በደንብ አድርጋችሁ። ያላገባችው ወንድ ስለማታውቅ አይደለም። ለ10 ዓመት እጮኛ ያላት፣ ነገር ግን የእግዚአብሔር ፍቃድ አይሁን ሪኮግናይዝ ማድረግ ማለት ማወቅ አቃታቸው። ዳርክ ውስጥ ይጣላሉ፣ ይታረቃሉ፣ ግራ ገብቷቸው ወይ አይለያዩም ወይ አይጠበቁ። ምክንያቱም አንጋሊ ሶልታ ያለ እዛ ግራ ገብቷት የእግዚአብሔርን ፍቃድ እየጠየቀች ነው። እንዴት ላግባ እያለች። ስሙኝ በደንብ አድርጋችሁ። ምንድን ነው የተፈጠረው ከአባቷ ጋር? አባቷ በ13 ዓመት ሬፕ አድርጓታል፣ ደፍሯታል። አባቷ ደጋግሞ ስለደፈራት እች ልጅ አባቷን ላለማየት ነው ከኢትዮጵያ ወደ ጅቡቲ የመጣችው። አላየውም ብላ ማለት ነው። በህይወት ዘመኗ ምንድን ነው የምትፈልገው? አባቷ እንዲሞት ነው እየጠበቀች። ካልሞተ ኢትዮጵያ አልገባም ብላለች። እዚህ ግን እስራት ውስጥ ነው ያለችው። ስለዚህ መጀመሪያ ያደረግነው ነገር ምንድን ነው? ኦኬ ናው በእስራት ትቀጥያለሽ። ምክንያቱም በዛውም ቀጥላ አሮንቲንግ መንግስተ ሰማይ ትገባለች የሚል እምነት የለኝም። ምክንያቱም የእግዚአብሔርን ምሕረት ሪኮግናይዝ አላደረገችም። ስለዚህ ምን አድርግ? አሁን እጄን ይዘሽ ልርዳሽ አልኳሽ። መጸለይ አለብን። እንዲህ አለችኝ። አልያ አለችኝ። አባቴ እኮ ነው ደፍሮኛል፣ እንዴት ይቅር ልበለው አለች። አሁን ስሙኝ፣ የደፈራት አባት የተጎዳችው እሷ፣ አባቷ በጉዳት ውስጧ ቁጭ ብሏል። ስለዚህ ወንድ የሚባል ሁሉ ለእሷ ጠላቷ ነው። እዚህ ምን ማድረግ ነበረብን? አሁን እናስወጣው አልኳት። አባትሽን ውስጥሽ ነው ያለው፣ ውጭ አይደለም ያለው። መተኛት አትችልም። ይሁን። ከዛ የጸለይን ጌታ ነፃ ወጣት ማለት ነው። ጸለይን ዛ ሂል አደረገች። ነገር ግን ፕሮሰስ ይፈልጋል አይደል? ያውም ልብ አድርጎ መደፈር። ከዛ ምንድን ያደረግነው? ለአባትሽ አሁን ነው አልኳት። በፖስታ ማታ መኪናው ትራኮች ስለሚወጡ ስጦታ አድርጊና ላኪለት አልኳት አለች። እንደውም ይሄ ነው መድኃኒቱ አልኳት። ስጦታ አድርገሽ ላኪ። ስጦታ አድርገሽ ካላክሽ is hard to ከዛ በሚገርም ሁኔታ የዛን ቀን ማታ ብር ከተተችና ትልቅ ቦርሳ አርጋ ለአባቷ ሌተር ጻፈችለት። ስጽፊለት እውነቱን ነገር ይዋልካት እንዲያድርገኝ ደፍረኝ እንዲያድርገኝ ከቶም አሁን ታሪኩን እዚህ ላይ አላወራውም እና ብዙ ነገር ይህንን አድርገኝ፣ እኔ ግን ይቅር ብያለሁ፣ እወድሃለሁ አባቴ ብለሽ ጻፊለት ላከችለት። ገስዋን ስትልክለት በሶስተኛው ቀን ጸሎት ነበረ። ጉባኤ ውስጥ እየጸለይን እያለ እግዚአብሔር ሰማይን ከፈተ። ሰማይን ከፍቶ የጌታ ህልውና ጉባኤ ውስጥ መጣ። ገስዋት የመጀመሪያው አይኗ የተከፈተው የሷ ነው። ለመጀመሪያ ጊዜ ደመና ጉባኤ ውስጥ አየች። አይኗ ተከፈተ። ለ10 ዓመት የነበራት እጮኛዋ እግዚአብሔር እንዳለ የእኔ አይደለም፣ ሰውየው ሚስት አለው። ለ10 ዓመት ጨቀጨቃት የነበረው ልጆች አለው። ሳታቅ ልገባ ነበረ። እግዚአብሔር አስመለ ፈታት ማለት ነው። ስለዚህ አንዳንዴ አክሽን ፎርጊቭነስ ኢነሚ ይዞት ነው፣ ሰይጣን ይዞት ነው የሚሆነው። የተጎዳችው ጉዳት ሰይጣን ቦታውን ይዞ ልጅቷ የማትወጣበት ሲኦል ውስጥ ልትገባ ነበር። እግዚአብሔር አስመልጣል። ሰማይን ይዘጋል። አንፎርጊቭነስ ጋይስ ሰማይን ይዘጋባቸዋል። ከባድ ነው። ምንድነው ማድረግ ያለብን? የማያቋርጥ ጸሎት ውስጥ ነው መግባት ያለብን። ለዛ ሰው በጣም ለጎዳን ሰው አታቋርጡ። ሬፕ ነው እኮ የምላችሁ። አንዲት እህት እንደዚህ መጣች ወደ እኔ። እንቅልፍ መተኛ ታቃተኛለች። ለ10 ዓመት እንቅልፍ አልተኛውም። እየተንከራተትኩ እየተጨነኩ ነው መተኛ። ስቃይ ውስጥ ናት። ከዛ ጌታ እንዳለኝ በልጅነቷ ወንድሟ ደፍሯታል። ደስታስዋርሃብ
ጋይስ አገልግሎቴ በዚህ አቅጣጫ ስለሆነ አብዛኛው ታሪክ እየጨመርኩ ልነግራችሁ እችላለሁ። ጥላቻ ሰማይን እቺ ሴት ነፃ ወጣች፣ መተኛ ጀመረች። መተኛት አላት። እኔ አሁን ወይኔ የምለው ነገር ፔን አይደለም፣ በጣም ያስመጣል፣ ያማል። ምን እናድርግ ሲባል አንድ ነገር ነው መደረግ ያለበት። ወዳጆች አለቅ ካላችሁ አንድ መሰዊያ አለ። መንፈሳዊው ዓለም ካላጠራችሁ ፊዚካል ዓለም ልትገናኙት አትችሉም። እመኑኝ። ኤቭሪ ጥላቻና ፍቅር የሚጀምረው ልብ ላይ ነው፣ እግር ላይ አይደለም የሚጀምረው። ሄዳችሁ ሰውየውን ልትገሉት፣ አብራችሁ ቁጭ ብላችሁ ልገሉት ልታቅዱ ትችላላችሁ። አብሮ መኖር ማለት ያለመጠላላት አይደለም። በቃየልና በአቤል መካከል አብረው እያመለኩ አንድ አምላክ መጨረሻ ላይ ተጋድለዋል፣ ገሎታል። ወንድ አብሮ መብላት አብሮ ማመልክ ማለት አለመጥላት አይደለም። ጭካኔም ጥላቻም ልብ ላይ ነው የሚፈጠረው። ይሄ ደግሞ የሚቀደሰው የት ነው? መንፈሳዊው ዓለም ላይ መጨረስ አለብን።